እኛ የወንጌል አማኞች አብያተ ክርስቲያናት ግልጽ አቋም አለን፣ ያድምጡት። የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በህብረት 32ኛ መደበኛ ጠቅላላ ጉባኤ ላይ በአስተምህሮ ዝንፈቶች፣ መጽሐፍ ቅዱሳዊ ባልሆነ ልምምዶችና በሞራል ውድቀቶች ላይ የወጣ የአቋም መግለጫ። መግቢያ። እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች አገራችን ኢትዮጵያ ከመጀመሪያዎቹ 100 ዓመታት ጀምሮ የወንጌል እውነት የተቀበለች ሀገር መሆኗን እናውቃለን። በተለይም ደግሞ ካለፈው 100 ዓመት ገደማ ጀምሮ እግዚአብሔር በምድራችን ያደረገውን ድንቅ የወንጌል እንቅስቃሴ እናደንቃለን። በዚህም እንቅስቃሴ ሚሊዮኖች ወደ እግዚአብሔር መንግሥት ፈልሰዋል። የብዙዎች ሕይወት ተቀይሯል። እጅግ ብዙዎች ከተለያዩ እስራቶች ተፈተዋል። ከአምላካችንም የምሕረትና የርኅራኄ እጅ ብዙዎች ፈውስን ተቀብለዋል። ዛሬም እግዚአብሔር አምላክ በቅዱስ መንፈሱ አማካኝነት ብዙዎችን ወደ መንግሥቱ እያፈለሰ ድንቆችንና ታምራቶችን እየሠራ ብዙዎችን ከእስራት እየፈታ እንደሆነ ምስክሮች ነን። ለዚህም ሁሉ ክብሩን ለአምላካችን ለእግዚአብሔር እንሰጣለን። እኛ የኢትዮጵያ ወንጌላን አማኞች ወንጌላውያን ያሰኙን መሠረታቸው መጽሐፍ ቅዱሳዊ የሆኑና በርቱ ክርስትና ውስጥ የተቀባይነት ያላቸው አስተምሮቶች አሉን። ከሌሎች መጽሐፍ ቅዱሳዊ ርቱን ታሪካዊ የክርስትና እምነት መግለጫዎች ማለትም የሐዋርያት፣ የአትናቴዎስ፣ ኒቅያ፣ ኬልቄዶን ጋር ተያይዞ ከዚህ በታች የተዘረዘሩትን የእምነት አቋም እንቀበላለን። በስትንፋሰ መለኮት የተጻፉትን 66ቱን የብሉይና የአዲስ ኪዳን ቅዱሳት መጽሐፍ ስህተት አልባነት፣ ታማኒነት፣ ብቁነትና በእምነትና በተግባር ላይ እንዲሁም በሥርዓት አምልኮ ሁሉ ላይ ያላቸውን የበላይ ባለሥልጣንነትና ዳኝነት ራሱን በሦስትነት የገለጠ አንድ እውነተኛ ሕያው አምላክ አብ፣ ወልድ፣ መንፈስ ቅዱስ መኖሩን የሕያው እግዚአብሔር አንድያ ልጅ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን የእኛም ምትክ ሆኖ ለኃጢአት ስርየት በመስቀል ላይ መሞቱን ከሞትም በአካል መነሳቱን በዓለም ፍጻሜ ደግሞ የሚመለሰው መሆኑን አካላዊ መንፈስ የሆነው መንፈስ ቅዱስ ከአብና ከወልድ ጋር የተካከለ አምላክ መሆኑንና አማኞችን በኃይል በመሙላትና እንደ ፈቃዱ የጸጋ ስጦታዎችን በማደል ቤተ ክርስቲያንን የሚያንጽና ለአገልግሎት የሚያሰማራ መሆኑን ድህነት በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ የሚገኝ መሆኑን ቤተ ክርስቲያን በክርስቶስ ደም የኃጢአት ስርየት ያገኙ እውነተኛ አማኞችን ሁሉ የምትይዝ አንዲት የክርስቶስ አካልና የእምነት ማኅበረሰብ መሆኗን እንዲሁም በቤተ ክርስቲያን ለስብከተ ወንጌል ጥሪና ተግባር ቅድሚያ መስጠት አስፈላጊ መሆኑን እናምናለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት 32ኛ መደበኛ የጠቅላላ ጉባኤ በአስተምህሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆነ ልምምዶችና የሞራል ውድቀቶች ጉዳዮች ላይ የቀረቡትን የጥናት ወረቀቶች ዶክመንትና ከተወያየን በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችን በላይ አፋጣኝ መፍትሄ ካልሰጠው የክርስትናን መሠረታዊ ይዘት የሚያፋልስ የመንፈስ አንድነታችንን የሚያናጋ የወንጌል ግስጋሴን የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑም የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ የእኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮ ሰው መንፈስ ነው፣ ነፍስ አለው፣ በሥጋ ውስጥ ይኖራል ማለቱን፣ እኛና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንንሽ አማልክት ነን ማለቱን፣ ክርስቶስ ሰይጠኗል ማለቱን፣ እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም፣ ሕገወጥ ይሆናል ማለቱን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በሥጋ የሚሠራ ኃጢአት ችግር የለውም ማለቱን፣ የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱንና ሌሎች መሰል ትምህርቶችን አጥብቀን እየተቃወምን እነዚህ አስተምሯዊ አቋሞች በእግዚአብሔር ቃል ላይ ከተመሠረተው የወንጌላውያን ክርስትና አስተምሮ ጋር ፈጽሞ የሚቃረኑና የማይወክለን መሆኑን እንገልጻለን። ሁለተኛ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የብልጽግና ወንጌልን ተብሎ በሚጠራው የኑፋቄ ስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምሮ አማኞች ፍጹም ሊታመሙ አይችሉም ማለቱን፣ አማኞች ፍጹም ሊደዩ አይችሉም ማለቱን፣ ሰዎች የሚታመሙት ሆነ የሚደዩት ከእምነት እጦት የተነሳ ነው ማለቱን፣ ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለቱንና የክርስቶስ መስቀል ምሳሌያዊ ጥሪ አንቀበልም ማለቱንና መሰል ትምህርቶችን አጥብቀን እየተቃወምን እነዚህ አስተምሯዊ አቋሞች በእግዚአብሔር ቃል ላይ ከተመሠረተው የወንጌላውያን አስተምሮ ጋር ፍጹም የሚቃረንና እኛን የማይወክል መሆኑን እንገልጻለን። ሦስተኛ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የመጽሐፍ ቅዱስን ፍጹም ባለሥልጣንነት በቃልም ሆነ በተግባር የማይቀበሉትን፣ ቅዱሳት መጻሕፍትን በሙላት የማይቀበሉትን፣ የክርስቶስ ፍጹም መለኮትና ሰውነት በማይነጣጠል በማይከፈል እና በማይለዋወጥ አንድነት መኖሩን የሚክዱና የሚበርዙ ትምህርቶችን፣ በስጦታዎች ላይ መበላለጥን፣ የሎሌልነትን መንፈስ የሚጻረር የግለሰብ ግነትንና ማዕከልነትና ጤናማ ያልሆነ
መጽሐፍ ቅዱስ አተረጓጎም የሚያራምዱትን እንቃወማለን፣ የማይወክሉን መሆኑንም እንገልጻለን። አራተኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በዚህ አቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና የምንለማመድ መሆኑ የተረጋገጠ ነው። በአንጻሩ በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎችን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ውሃ፣ ጨው፣ ጨርቅ፣ አፈር ወዘተ እየተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርን እና የመሳሰሉትን ማጭበርበሮች አጥብቀን እየተቃወምን እነዚህ ልምምዶች ከእኛ ከወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረንና የማይወክለን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውንም አይነት ማጭበርበር በሚመለከት ለሚነሱ ሕጋዊ ክሶች የኢትዮጵያ ወንጌላውያን አብያተ ክርስቲያናት ምንም አይነት ሽፋንም ሆነ ከለላ የማይሰጡ መሆኑን እናሳውቃለን። አምስተኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ጌታ ኢየሱስ ክርስቶስ አዳኝ መሆኑን አምኖ የተቀበለና የመንፈስ ቅዱስ ማደሪያ የሆነ አማኝ ሁሉ የጽድቅና የቅድስና ሕይወትን የሚለማመድ መሆኑን በጽኑ እናምናለን። በአንጻሩ ከክርስቲያናዊ ስነ ምግባር ሞራል ፍጹም በተቃራኒ የሚደረግ የኃጢአት ልምምድ ማለትም አመንዝራነት፣ ግብረ ሶዶማዊነት፣ የቅድመ ጋብቻ ሩካቤ፣ ሥጋ ፍቺና ተደጋጋሚ ጋብቻን፣ ታማኝነት ማጉደልን ወዘተ ከእኛ የወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረን የምናወግዘው መሆኑን እንገልጻለን። ስድስተኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በተለያዩ ጊዜ ከውጭ ሀገር እየመጡ የተለያዩ የኑፋቄ ትምህርት የሚያስተምሩ ኢትዮጵያውያን ትውልደ ኢትዮጵያውያንና የውጭ ሀገር ዜጎች መኖራቸውን ተገንዝበናል። በመሆኑም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ከውጭ ሀገር ለሚመጡ መጽሐፍ ቅዱሳዊ ጤናማነታቸው ሳይረጋገጥ መድረኮቻችንን አሳልፈን እንዳንሰጥ ተገቢውን ጥንቃቄ ማድረግ እንዳለብን ተገንዝበናል። በተያያዘም ከላይ በተገለጹት የኑፋቄ ትምህርቶች፣ በአዳን ልምምዶችና የሞራል ውድቀቶች ውስጥ ያሉ ግለሰቦችን የሚያበረታቱና እውቅና የሚሰጡ አገልጋዮች ከዚህ ተግባራቸው እንዲታቀቡ እናሳስባለን። ሰባተኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በርካታ የኑፋቄና የስህተት ትምህርቶችን፣ መጽሐፍ ቅዱሳዊ ልምምዶችና የሞራል መሠረቶች የሚያናጉ ሐሳቦች ከሚተላለፉባቸው መንገዶች ዋነኞቹ የብዙሃን መገናኛዎች የቴሌቪዥን፣ የሬዲዮ፣ የህትመትና የማህበራዊ ሚዲያዎች መሆናቸውን ተገንዝበናል። በመሆኑም የትኞቹ የብዙሃን መገናኛዎች በዚህ ችግር ውስጥ እንዳሉ በመለየት አገልጋዮችንና ምዕመናንን እንዲጠበቁ ማድረግ እንዳለብን አጥብቀን እናምናለን። በተጨማሪም ጤነኛው ትምህርት የሚተላለፍባቸው የብዙሃን መገናኛዎች ማበረታታትና የወንጌላውያን ድምፅ የሚያስተጋቡ ሌሎች የብዙሃን መገናኛ መቋቋም አስፈላጊ መሆኑን በመገንዘብ ለተግባራዊነቱ የበኩላችንን ለማድረግ ቃል እንገባለን። ስምንተኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ከላይ በተጠቀሱት የተሳሳቱ የአስተምህሮ ልምምድ፣ የሞራል መንገድ ውስጥ ያሉ ቤተ እምነቶች፣ መገናኛ ብዙሃን እንዲሁም ግለሰቦች ካሉበት የሰዓት አካሄድ እንዲመለሱ በራሳችን ክፍት አድርገን በክርስቲያናዊ ፍቅር ጥሪ እናደርጋለን። ነገር ግን ለማድረግ ፈቃደኞች በማይሆኑና በስህተት መንገዳቸው ለመቀጠል በፈቀዱት ላይ ተገቢውን መጽሐፍ ቅዱሳዊ እርምጃ እንደሚወሰድ ይህንንም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የሥራ አሰራር ቦርድና የኅብረቱ ፕሬዚዳንት ጽሕፈት ቤት በጋራ እንዲፈጽሙ ሙሉ ኃላፊነት እንሰጣለን። ዘጠነኛ እኛ የወንጌላውያን አብያተ ክርስቲያናት መሪዎች በምድራችን ላይ ያለችው ቤተ ክርስቲያን አሁን ለደረሰችበት ችግር እኛም መሪዎቿ ተጠያቂዎች መሆናችንን እንቀበላለን። ይህም ሲባል በቂና ተገቢ ትምህርት አለመስጠታችን፣ የመንፈስ ቅዱስ ስጦታዎችን በተገቢው መንገድ አለማበረታታታችን፣ መድረኮችን እንዲሁም ስህተት ሲፈጠሩ ፈጣን የእርምጃ አለመስጠታችን፣ በጸጋ ስጦታዎች መካከል ማበላለጣችን፣ በዚሁም እግዚአብሔርን ማሳዘናችን እየተገነዘብን ባለማወቅም ሆነ በአሰራር ጉለት የተበደሉ ወይም የተጎዱ ወንድሞችና እህቶች እንደሚኖሩ በመረዳት ከአምላካችን ከእግዚአብሔር ምሕረት እንጠይቃለን። ከዚሁም የተነሳ የተጎዱ ምዕመናንን ይቅርታ እንጠይቃለን። ቤተ ክርስቲያን ከገባችበት አሳሳቢ ችግር እንድትወጣ ተገቢውን የንስሐ እርምጃ ጸሎት በቤተ ክህነቶቻችን እናደርጋለን። እውነተኛውን ትምህርት በትጋት የማስተማርና ደቀ መዝሙር የማድረግ ኃላፊነታችን እንወጣለን። በየአብያተ ክርስቲያናቱ ያሉ ምዕመናንም በዚህ ረገድ ለበደሉት ማናቸውም በደል ሁሉ የጌታ ምሕረት እንለምናለን። አስረኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ዛሬ መጋቢት 22 ቀን 2009 ዓ.ም ያወጣነው የአቋም መግለጫ ሆነ የኅብረቱ ጽሕፈት ቤት ከዚህ ጋር ተያይዞ ወደፊት የሚያስተላልፋቸውን ውሳኔዎች ለመተግበር ቃል እየገባን ይህንንም ባለን የቤተ ክርስቲያኒቱ መዋቅር መሠረት ለማስፈጸም በየክልሉ ካሉ የወንጌላውያን አብያተ ክርስቲያናት አደረጃጀቶች ጋር በአንድነት በመስራት መንጋዎቻችንን የመጠበቅ ኃላፊነታችን እንድንወጣ እንገልጻለን። ይህ መግለጫ እንደ አስፈላጊነቱ ተገቢ ለሆኑ ተቋማትና ድርጅቶች እንዲደርስ ጽሕፈት ቤቱ እንዲሠራ እናሳስባለን። እግዚአብሔር ቤተ ክርስቲያንን ይጠብቅ፣ አገራችንን ይባርክ። መጋቢት 22 ቀን 2009 ዓ.ም አዲስ አበባ ኢትዮጵያ